በአንድ ትውልድ ውስጥ አንዱ አስለቃሽ ነው፣ አንዱ አጽናኝ ነው። የእግዚአብሔር ባህሪ ተካፋይ የሆነ ሰው ባለበት ሁሉ እንባ አባሽና ኑሮን አጣፋጭ ነው። ጨው ትንሿ ጨው ብዙዎችን የገባችበትን ትቀይራለች። ለምታለቅሰው ዓለም የደስታ ምንጭ እግዚአብሔር ያርጋችሁ። እናንተ የእግዚአብሔር መንግስት ዜጋ ናችሁ። እንደ ምንድን ነው ዜጋ የሆን ነው? እንደ ጨው ነው። የምድር ጨው ናችሁ። የቤት ጨው አይደለም፣ የመንደር ጨው አይደለም። ጠቅላላ የምድር ጨው ናችሁ። የዓለም ብርሃን ናችሁ። እኔ ጨው ነኝ እለውጣለሁ እንጂ አልለወጥም። እንደዛ እኮ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ስታምን እና ለዋጭ ባህሪ እንዲኖርህ ክርስቶስን የለበሰ ማንነት ሁሉን የሚያሸንፍ ባህሪን ያላችሁ እያለ በእምነት ያገኙትን አዲሱን ህይወት ያለማምዳቸው ጀመር። ታውቃላችሁ የጨው ጥቅም አንድ ኮሜንታሪ ላይ ሳይ እጅግ ብዙ ነው። ቁርባን የሚቀርበው በጨው የተቀመመ ነው። ንግግራችሁ እንደ ጨው የጣፈጠ ይሁን ይላል። ድሮ ልጅ ሲወልዱ ታውቃላችሁ ጨው በተነከረበት ጨርቅ ነው የሚጠቀልሉት። ቁስልን ለማድረግ እና ብልሽትን ሁሉ ለማቆም በጣም የጨው ጥቅም ብዙ ነው። እስራኤሎች ያውቃሉ፣ ጌታም ይህን ያውቃል። ተጽዕኖ አምጪ ደቀ መዝሙር ማን ነው? ስለ ክርስቲያን ሁሉ የሚናገር አይመስለኝም። ባለበት ሁሉ ተጽዕኖ የሚያመጣ ደቀ መዝሙር ማን ነው? እንደ ጨው ባለበት የጣዕም ምክንያት ሲሆን ታውቃላችሁ እህቶች፣ በተለይ ጨው ሁሉ ነገር ውስጥ ይገባል። አስገራሚ ነው። ጨው አይቀየርም፣ ይቀይራል እንጂ መራራውን ያጣፍጠዋል። ጨው አስገራሚ ነው። ስለዚህ ለቅሶ በበዛበት በዚህ ዓለም ክርስቶስን የለበሱ እንደ ጨው ተጽዕኖ የሚያመጡ እነማን ናቸው? እኔና በዚች ምድር ብቸኛ ተስፋው ብዙ ለቅሶ አለ፣ ብዙ ሐዘን አለ፣ ብዙ ዋይታ አለ። እግዚአብሔር ይሄን ለመጠበቅና ለማቆየት ወደ ምድር የላከው ማን ነው? ቤተ ክርስቲያንን ነው፣ እኔና አንቺ ነው። ስለዚህ ለእንባ መታበስ ምክንያት ካልሆንኩ፣ የደስታ ምክንያት ካልሆንኩ በከንቱ ኖርኩ ወይም ለዋጭ ደቀ መዝሙር አይደለሁም ማለት ነው። በአዲስ ኪዳን ያደረጉት እሱም ነው። እናንተ ሌሎችን የምታጣፍጡ ጣዕም ያላችሁ እንደ ጨው ናችሁ ይላቸዋል። ተጽዕኖ አምጪ ደቀ መዝሙር ባለበት የጣዕም ምንጭ ሲሆን ሙት ባህር ብዙ ጨው አለ ይላሉ፣ ነገር ግን የማያጣፍጥና የሚሸት ነው ይላሉ። ሌላ ኬሚካል ነገር ስለገባበት ስሙን ያዘ እንጂ ባዕድ ነገር የተቀላቀለበት ነው። በጌታ ዘመንም አንድ መጽሐፍ አንብቤያለሁ። ፍልስጤሞች ጨውን እንዲያባዙት እህልን እንደሚቀይጡት ከብዙ ኬሚካል ጋር ያባዙታል። በዛ ዘመን የማይቀይር ጨው ነበር ይባላል እና ተረቅጦ ከመጣል በቀር ለምንም የማይጠቅም። ኢየሱስ ግን ደቀ መዛሙርቱን የሚላቸው እንደ ሙት ባህር ጨው አይደለም እና የሚለውጥ ለደስታ፣ ለጣዕም፣ ለማጣፈጥ ምክንያት የሆናችሁ ናችሁ ነው ጌታ የሚላቸው። በብሉይ ኪዳን ትዝ ይላችኋል፣ እቺ እንደ ጨው የሆነችው ርብቃ ነች። ይስሐቅም እናቱ ሞተችበት አዘነ እና ርብቃን ካገባ በኋላ ከእናቱ ሞት ተጽናና ይላል። አስገራሚ ጨው ነች። ሐዘንን የምታቀል አቅላይ ነች። የኬጢ ልጆች ግን ርብቃንና ይስሐቅን በየቀኑ ያስጨንቋቸው ነበር። ኑሮ አጣፋጭ ነው። የለቅሶ ምክንያት ነኝ ወይስ ለሌሎች የመጣፈጥ ምክንያት ነኝ? ይህን ራሳችን መጠየቅ ይገባናል። ባለፈው አይተናል ሐዋርያት ሥራ ምዕራፍ 6 ላይ ወንጌል እየተሰራጨ ባለበት መበለቶች በዲያቆኖች ይበደሉ ጀመር። እርስ በርስ ማጉረምረም ሆነ። የወንጌሉ ሥራ ቆመ። ከእናንተ ዘንድ ጠብና ጦር ከየት መጣ? በውስጣችሁ ካለው ከአመፀኛ ብልት አይደለምን? ከወዴት መጣ? ጦራችሁን ማጭድ ሰይፋችሁን ማረሻ አድርጎ መቀየር እንጂ በክርስቲያን ውስጥ ጠብ ከወዴት መጣ? ካልተቀየሩ ክርስቲያኖች ምክንያት ነው። እና በቤተ ክርስቲያን ውስጥ ብጥብጥ መጣ። የደስታ ምክንያት፣ የእረፍት ምክንያት የተባለችው የብጥብጥ ሆና ቁጭ አለች በሐዋርያቱ ዘመን። ነገር ግን እውነተኛ ጨው ተገኘ። እስጢፋኖስ እጅ በመጫን ላኩት። ያን ሁሉ ብጥብጥ በእስጢፋኖስ ምክንያት ብቻ ጭጭ አረጋት። ታውቃላችሁ፣ በጸጥታ ትቀይራለች፣ በፍጥነት ትቀይራለች። እና እስጢፋኖስ እንደዛ ነበር ይሆን። እንዲህ ያሉ ትንሽ ጨው ባለበት ብዙ በረከት አለ። ትዝ ይላችኋል እግዚአብሔር ወርዶ ከአብርሃም ጋር ሲሟገት የሰዶም ገሞራ ኃጢአት ወደ እኔ መጣ፣ ጽዋቸው ሞልቶ አልሞላ እንደሆን ቼክ ላረግ ወደ ሰዶም ለወርድ ነው። እግዚአብሔር ወይ 50 ጻድቃን ቢኖሩ ታጠፋለህ? በፍጹም አላጠፋም። 50 ጨው ተገኝቶ ነው እንደ ማለት እኮ ይሆናል። 10ስ ቢገኝ 10 ንጹህ ጨው ከተገኘ በሙሉ ይጠብቃል። ፍርድን ባያስቀሩም ያዘገዩታል። 10 ጻድቃንም አይጠፉም አለ አብርሃም። ሰዶም ገሞራ በእሳት እንዳጠፋ ብርሃንና ጨው የሆነ ሰው በሎጥና በሁለት ልጆቹ ምክንያት ክርስቲያኖች ያህዌን የሚያመልኩ ጨውና ብርሃን የሆኑ ይጠፋሉ ብሎ አልገመተም አብርሃም። ነገር ግን አልተገኘም። ስለዚህ በአብርሃም ምክንያት ሎጥና ሚስቱ ሲድኑ ሰዶም ገሞራ ጥፋትን የሚከለክል ስላልተገኘ እንዴት እንደወደመች ታውቃላችሁ። በቅዱስ ቃሉ ላይ እነ በርናባስ የዚህ የጨው ባህር ያላቸው እጅግ ደግና የተባረከ ሰው ነው። ስደት በነ እስጢፋኖስ መጣባቸው በነ ሳኦል እና ደግና መንፈስ ቅዱስ የሞላበትን በርናባስ ላኩ። እሱም አጽናናቸው ይላል ቃሉ ላይ እና በትውልድ ሁሉ ራሱን ያለ ምስክር የማይተው
የላከው እግዚአብሔር በየዘመናቱ እንደ ጨውና እንደ ብርሃን የተለወጡ ደቀ መዛሙርትን በትውልድ ውስጥ ያስቀምጣል። ትዝ ይላችኋል፣ የምንወዳት ማርያም አንዷ ነች፣ ሌላው ኤልሳቤጥ ነው። እና ሁለቱ ሲገናኙ መንፈሳዊ ቅኔ እየተቀኙ የእግዚአብሔርን ሐሳብ ለማገልገል በጨለማ ዘመን የተገኙ እግዚአብሔር በሚሰራበት ጊዜ ገንዘብ የሆኑ እውነተኛ ጨዎች ናቸው። እኔ ጢሞቴዎስን እልክላችኋለሁ፣ ገና ስታዩት ደስ እንደሚላችሁ እርግጠኛ ነኝ ይላል ጳውሎስ። የፕሪንሲፕል አይደለም፣ የመመሪያ ጉዳይ አይደለም። ህይወታችን ራሱ እንደ ጨው ነው በዚህ ዓለም። በሁለት ነገር እኔ እጨነቃለሁ። አንደኛ ወደ ጌታ መሄድ ነው፣ ከሁሉም ይሻል ነው። በምድር መኖርም እፈልጋለሁ። ለምን? ለእናንተ እጅግ ስለማስፈልጋችሁ ነው። ጳውሎስ ይህን ይላል። የጳውሎስ መኖር ለሌሎች መጽናናት ምክንያት እንደሆነ እሱ ራሱ ገብቶታል በመጽሐፍ ቅዱስ ላይ። የተለወጡ ደቀ መዛሙርት ባሉበት ሁሉ የህይወት ጣዕም አለ። ሁሉ ባለፈውም ቄስ ጸጋዬ ሲያካፍለን ትዝ ይላችኋል። በሩት ምክንያት የኑኃሚን እንባ መታበስ ጀመረ። ድንቅ ነው። የተለወጡ ሰዎች ባሉበት በዮሴፍ ምክንያት ረሃብተኞች መጽናናት ጀመሩ። ስለዚህ በቤተ ክርስቲያን ምክንያት የምታለቅሰው ዓለም ጣዕሟ ሊጨምር፣ ለቅሶዋ ሊቀንስ እግዚአብሔር ያዘጋጀው በተራራ ላይ እንዳዘጋጀው ደቀ መዝሙርት ማንን ነው? እኔና እናንተን ነው። ለዚች ዓለም የተለወጠ ደቀ መዝሙር ባለበት ምልክቱ ምንድን ነው? ባለበት ሁሉ የጣዕም የደስታ የሰላም ምክንያት መሆኑ። የተለወጠ ደቀ መዝሙር ባለበት እንደ ጨው ለጣዕምና ለማጣፈጥ ብቻ ሳይሆን ተግዳሮትን፣ ችግርን ለመከልከል ታውቃላችሁ። ጨው መበስበስን ያቆማል። ኢብን ቁስል ላይ ብታደርገው ለጊዜው ቢያስጮህም ጀርሞችን የመግደል አቅሙ ሐኪሞች ይመሰክራሉ። የተፈተነው ይሄ እንደ ባህል መድኃኒትም ይቆጠራል። ወታደሮች ጨው አይጠፋባቸውም በጦር ሜዳ። ለምን? ቁስልን የማከም አቅሙ በጣም አስገራሚ ባህሪ ያለው ጨው ችግርን ይከለክላል። የደስታ ምንጭ የመጣፈጥ ምንጭ ብቻ አይደለም እና ቁጣንና መቅሰፍትን የመከልከል እንዲያውም የማቆምም ባህሪ አለ። እንደ ወፍ በረር ላነብላችሁ እችላለሁ። ኖህ እግዚአብሔር የሰው ልጆችን በመፍጠሩ እጅግ ተጸጸተ። ከምድር ላይ ከሰማይ በታች የሰው ልጅ አጠፋለሁ አለ። አንድ ጨው ተገኘ። ታውቃላችሁ፣ ኖህም በእግዚአብሔር ፊት ጻድቅ ነበርና በኖህ ምክንያት ዓለም ከጥፋት ዳነ። የህይወት ሩጫ ቀጠለ። አንድ ሰው የዓለምን ጥፋት ያድናልን? እንደዚህ ነው እግዚአብሔር ያዘጋጀው። ኖህም መርከብ በመስራት የጥፋትን ሩጫ ገታው። ከምድረ ገጽ የአዳም ልጆች ሁሉ እንዳይደመሰሱ አንድ መልካም ጨው ተገኘ። ጣዖት በማምለክ የሞላችው የአብርሃም ምድር አንድ አብርሃም ያህዌን የሚያመልክ ተገኘ። ከኡር ከከለዳውያን እግዚአብሔር አንዱን አብርሃም ጠራው። እውነተኛ አምላክና የተፈተነ ቃል እንዳለ ማሳያ አደረገው አብርሃምን። ለደቀ መዛሙርቱ የሚስልላቸው እንደዚህ ያለ ማንነት እንዲኖራቸው ታውቃላችሁ። ሙሴ ዳታንና አቤኔር ሰደቡት። ቁጣም ከሰማይ መጣ። አሮንም በድንኳኑ ተንበርክኮ በእግዚአብሔር ፊት ነበር። ሙሴም አለው፣ አሮን ቆመሃል ወይ? መቅሰፍቱ ወርዶ ህዝቡ ያለቅሳል። መቅሰፍቱ ህዝቡን እንደ ኢቦላ ቫይረስ የረፈረፈው ነው። ቆመሃል እንዴ? ምን ላድርግ አለው። አንተ እኮ ካህን ነህ። ከመሰዊያው ላይ እሳት ውሰድ፣ ዕጣን ውሰድ፣ በሙታንና በሕያዋን መካከል ግባና መቅሰፍቱን አቁም እንጂ የምትኖረው የተፈጠርከውም መቅሰፍት ለመከልከል ነው። አሮንም ሮጠ፣ በሕያዋንና በሙታን መሃል ቅዱስ እግዚአብሔር ብሎ ሲያጥን ቁጣው ወዲያው ቆመ። ኦ ሃሌሉያ! በምድር ላይ ቁጣንና መቅሰፍትን እንድንከለክል እግዚአብሔር የተከላት ማንን ነው? እኔና እናንተን፣ ቤተ ክርስቲያንን ነው። ሐሰተኛው መሲህ በስውር ይሰራል እንዳይገለጥ የከለከለውን ታውቃላችሁ። ማን የከለከለው? ቤተ ክርስቲያን ነች። ሁላችን ስንነጠቅ ይቺ ዓለም አበቃላት። በ7 ዓመት ውስጥ ትጠቀለላለች። የሚጸልይ የሚከለክል የሚማልድ ጨውና ብርሃን ከሌለ አንቲክራይስት ይፈነጭበታል። አሁን እንደ ልቡ ሊሆን አልቻለም። ለምን? የክርስቶስ ጨውና ብርሃኖች አለ። ምንም ቢደክሙ ያሳድዱ ነበር እንደተባለ በክርስቶስ ዳግም የተፈጠረው ክርስቲያን ባለበት አጋንንቶች እንደ ልባቸው መፈንጨት አይችሉም። ድሮ ተከራይተን ነበር እዛ የምናመልከው፣ ትዝ ይላችኋል። እስከ ዛሬ አረሰው እና ቁጥራችን እየበዛ እየጨመርን መጣን። በተለይ የጾም ጸሎት ወራት ነበር እና በር ላይ ቆሜያለሁ። ጠዋት ስለመጣው ፀሐይ ለመሞቅ ነው የቆምኩት እና 2 ሴቶች መጡ። ነግሬያችሁ እንደሆነ አላውቅም። የዚህ ቤተክርስቲያን መሪው ማን ነው አሉኝ። አይ መሪውማ በሰማይ ነው አልኳት። እና ምን ፈልገሽ ነው? አይ የዚህ ቤተክርስቲያን ዋና ኃላፊው ማን ነው? እኔ ነኝ። ቤተክርስቲያን ጠፍቶብሽ ነው? ምን እየፈለግሽ ነው? አይደለም ጌታችን ልኮኝ ነው አለች። ማን ነው ጌታሽ አልኳት። ተራራ ላይ ያለው ጠንቋይ እንዳንሰራ የእናንተ ጸሎት ከልክሎናልና እበቀልሃለሁ ይልሃል አለች። ደነገጥኩ። በእውነት እላችሁ አልጠበቅኩም። ጌታሽ ጠንቋይ ነው እና እኛ ምን አረግ ነው? እየጸለያችሁ ስራዬን ሁሉ ከለከላችሁት እና ምን
ፈለገ ታዲያ? እበቀልሃለሁ ይልሃል። እኔ እኮ ጠባቂ ነኝ፣ ባለቤቱ በሰማይ ነው። ከቻለ ሞክር በይው። እልህ ያዘን። በእውነት ለጸሎት ቡድን ነገርኳቸው። እንዲያውም ጸሎት ጨመር። አታምኑም? እንዲህ ያለን ሰው አሁን በምድር ላይ የለም። እኛ ምንም እንዲሆን አልጸለይንም። ነገር ግን ከማይችለው ጋር ግፊያ ገባ እና ቤተክርስቲያን ስላለች በሩቅ ተራራ ላይ ያለውን ሁሉ መመንጠር ጀመረች። ቤተክርስቲያን አትሸነፍም፣ ታሸንፋለች። የገሃነም ደጆች ሊቋቋሟት አይችሉም። ደቀ መዛሙርቱን እኮ የሚላቸው እንደዛ ነው። ሄሮድስ ቢበላሽ፣ ሐናና ቀያፋ ቢበላሹ፣ ህዝቡ ሁሉ መረን ቢወጣ ጥቂት ትመስላላችሁ። እንደ ጨው የዓለም ብርሃንና የምድር ጨው አድርጌ እልካቸዋለሁ አለ። ደቀ መዛሙርት ምድሪቷን በትምህርት ሞሏት፣ በጨውነት ሞሉት ይላል ዮናታን። ጠላቶች ብዙ፣ ፍልስጤምን በሶስት አቅጣጫ መጡብን። ጋሻ ጃግሬ የጦር መሳሪያ በእጃችን የለም። አንድ ሚስጥር ልንገርህ፣ እግዚአብሔር በጥቂትም በብዙም ማዳን አያስቸግረውም። ጠላቶቻችን ምንም ቢበዙም እግዚአብሔር ከኛ ጋር ነውና እንግጠማቸው። 3 ክፍለ ጦር 2 ሰው በአእምሮ አታስረው። አየህ፣ በእግዚአብሔር የተቀባው ልጅ ስለሆንኩ እግዚአብሔርም ከኛ ጋር ስለሆነ የጠላት ብዛት አያስቸግረውም፣ እናጠፋቸዋለን አለው። እና 2ቱ ሆነው ተራራውን እየቧጠጡ ወጡ። በ3 ክፍለ ጦር ፊት ተገለጡ። ይሄው የብርሃን ከጉድጓድ እየወጡ ነው አሉ። ዮናታንም ጋሻ ጃግሬውን አለው፣ አላልኩህም? እግዚአብሔር ከኛ ጋር ነው፣ አይዞህ አለው። እና በአንድ ጨበጣ ውጊያ 20ውን ዘረራቸው ዮናታን። እና በእጁም በምን አይነት ምት ነው በ20 ዘረራቸው። እግዚአብሔርም ወረደ፣ ምድርም ተንቀጠቀጠች። ፍልስጤምም እርስ በርስ መዋጋት ጀመሩ። ከኛ ጋር ያለ እግዚአብሔር የተባረከ ይሁን ወገኖች። እንደ ጨው ጥቂት ብንሆንም የገባንበትን ሁሉ እንድንለውጥ አድርጎ በክርስቶስ ዳግም የፈጠረን ደግሞ ተልቆ ሰጥቶ ወደ ምድር የላከን እግዚአብሔር የተባረከ ይሁን። ስለዚህ ነው የማንፈራው። የተለወጠ ደቀ መዝሙር ማን ነው? ባለበት ቦታ ሁሉ የጣዕም ምክንያት፣ ባለበት ቦታ ሁሉ ቁጣ ከልካይና አዘግይ ሲሆን ነው ማለት ነው ምልክቱ። ትዝ ይላችኋል፣ ፊልጶስም ወደ ሰማርያ ሄደ ይላል። ሲሞን የተባለ ጠንቋይ ነበረ፣ ህዝቡን ሁሉ ያስለቀሰ። ነገር ግን በክርስቶስ ወንጌል እየሰበከላቸው ሳለ አጋንንት ከብዙዎች ይወጡ ነበር እና ብዙዎችም ይፈወሱ ነበር። በከተማይቱም ታላቅ ደስታ ሆነ ይላል። አስገራሚ ነው። ኢየሱስም አጋንንትን እያወጣ በሽተኞችን እያዳነ በምድር ሁሉ ዞረ፣ ሁሉንም ደህና አደረገ እንደተባለ የክርስቶስ ባህሪ የተገባባቸው የተቀየሩ ደቀ መዛሙርት የደስታ ምክንያትና ተግዳሮትን የሚያስወግዱ ማንነት ያላቸው ነበሩ። አያትን እግዚአብሔር እንደዚህ ያርጋት በእውነት። ስለዚህ የምንኖረው ታውቃላችሁ፣ ጥቂት ዘመን የቀረን፣ ለዘላለም ወደ መንግስተ ሰማይ እንሄዳለን። ጨውነት በዛ አይሰራም። እዛ ብርሃንም አይሰራም፣ ጨውነትም አይሰራም። ብርሃኗ ኢየሱስ ነው። ጨውና ብርሃን የምንሆነው በዚህ ምድር ነው። የምትኖረው ለማጣፈጥ ነው። የምትኖረው ቁጣን ለመከልከል፣ ክፋትን ለማስወገድ ነው። ስለዚህ በአጋንንት የተያዙ ቴሪቶሪዎች ካሉ፣ በበሽታ የተያዙ ካሉ እነሱን ሁሉ በማስወገድ የእግዚአብሔር መንግስትን ድል እንድትነሳ እግዚአብሔር የሚጠቀመው ማንን ነው? በእኛ ነው። ስለዚህ ነው እናንተ የዓለም ጨው ናችሁ የሚለው። በዘመናቸው እነ ዳንኤል እነ ናቡከደነጾር ተቋቁሞታል። እነ ብልጣሶር 127 ሀገር የሚገዙ ኃያላን ብዙ ኢኮኖሚና ብልጥግና ያላቸው ስልጣናቸው የትየለሌ የሆነውን 3ቱ ዳንኤል፣ ሚሳቅ፣ ኢሳቅ፣ አብደናጎም ከዳንኤል ጋር 4 ሆነው መንግስቱን ነቀነቁት። እሱ ነው ያህዌ ሊሰገድለት የሚገባ እያሉ በእርግጥ የዳንኤል አምላክ እርሱ አምላክ ነው ብለው ነገስታት እስኪሰግዱ ጥቂት በሆኑ በተለወጡ ደቀ መዛሙርት እግዚአብሔር ራሱን ያለ ምስክር አልተወም። ዛሬም የጠላት ኃይል ቢበዛም እንደ ጨው ድል መንሳት ለዚህ ጉባኤ ይሆናል። መጽሐፍ ቅዱስ እንደዛ ነው የነገረን። ድንቅ ተአምር ነው ይሄ። ቤተክርስቲያን ክፉ ከልካይ ነች። 3ኛ በመጽሐፍ ቅዱስ ላይ እንደተጻፈው እንደተለወጠ ደቀ መዝሙር፣ ለዋጭ ደቀ መዝሙር፣ ተጽዕኖ አምጪ ደቀ መዝሙር ምልክቱ ምንድን ነው? እንደ ጨው የማጣፈጥ፣ እንደ ጨው ክፉን መከልከል ነዋ። 3ኛስ እንደ ብርሃን እውቀትን ገላጭ። ታውቃላችሁ፣ ብርሃን እውቀትን ይገልጣል፣ የአእምሮ አድማስን ያሰፋል። ምልከታችሁን ንጹህና ጥርት የሚያደርግላችሁ ብርሃን ነው። ብርሃን ጨለማ አያሸንፈውም። በተራራ ላይ እንዳለ ከተማ ብርሃን ሁሉን ድል እየነሳ ለሁሉም እየተገለጠ ነው የሚሄደው።
እንዲያውም ወደ ቤት ለሚገቡት ሁሉ በመቅረዝ ላይ የሚበራ ብርሃን ናችሁ። በእንቅብና አልጋ ውስጥ የተቀመጠ አይደለም፣ ለሁሉ እንዲታይ በመቅረዝ ላይ የተቀመጠ የዓለም ብርሃን ናችሁ ይላል። እኔ ዓለም አቀፍ አገልጋይ ነኝ ማለት አይደለም። ሁሉም ባለበት ቢያበራ ቤተክርስቲያን ዓለም አቀፍ አገልጋይ ነች ማለት ነው። ታውቃላችሁ። ስለኛ ያለው አመለካከት የምድር ሁሉ ጨው ናችሁ፣ የዓለም ሁሉ ብርሃን ናችሁ። እኔ ብርሃን ነኝ አለ፣ እኛንም ብርሃን ናችሁ። አስገራሚ ነው የብርሃን ባህሪ። የትኛውም ጨለማ ብርሃን ሊቋቋመው አይችልም። ብርሃን ለምልክት ነው። ብርሃን አንዳንዴ ለህይወትም ነው። ብርሃን ለሙቀትም ነው። ብርሃን ለድምቀት ነው። ብርሃን ለእውቀት ነው። ብዙ መዘርዘር እንችላለን በእውነት። እነዚህ እኮ በትምህርታቸው ዓለሙን ሁሉ ሞሉት እንደተባለ የእግዚአብሔርን የእውቀት ብርሃን የሚገልጠው በቤተ ክርስቲያን በእኔና በእናንተ በተለይ ገላትያ 3:10ን ሳነብ ጳውሎስ የጻፈው ብዙ ልዩ ልዩ የእግዚአብሔር ጥበብ በቤተ ክርስቲያን በኩል በሰማይ ላሉ አለቆችና ባለስልጣናት ትታያለች። ያስገራሚ ነው። ብዙ ልዩ ልዩ የእግዚአብሔር ጥበብ ለማን ይሰበካል? በምድር ላሉት ብቻ አይደለም፣ በሰማይ ላሉ አለቆች። እነሱ አለቆች ማን ናቸው? ገብርኤልና ሚካኤል ማለት ነው። በሰማይ ያሉ አለቆች በእግዚአብሔር ዘንድ ያለው ልዩ ልዩ ጥበብና እውቀት ለማወቅ በቤተ ክርስቲያን በኩል ገለጠው ይላል። በመልአክ በኩል አልገለጠውም። ለምን ይሄን አረጋለሁ? በእውነት መልአክ መንፈስ የሆኑ አገልጋዮች ቢሆኑ መንፈስ ቅዱስ ግን በውስጣቸው የለም። የእግዚአብሔርን የልቡን ሐሳብ ለመመርመር ቅዱስ መንፈስን በልባችን ያኖረ እግዚአብሔር የተባረከ ይሁን። አሁን እኔ ስሰብክ እነ ገብርኤል እዚህ ያሉ ማለት ነው። ማን ያውቃል? ብናገር የሚለው መላእክት ልሳን መንፈስ ቅዱስ በእኔ አድሮ ለመላእክቶች ያስተምራል እንዴ ትላላችሁ አንዳንድ። ስለዚህ ቅዱስ ቃሉን ብርሃን ብሎ የመሰለው እሱን ነው። የዓለም ብርሃን ናችሁ። እውቀት ባለፈው እንዳጠና ነው። እስጢፋኖስም ወደ ነፃ ወጪዎች ምኩራብ ገባ። ሊቋቋሙት ሞከሩ። የሚናገርበትን ጥበብና መንፈስ ግን ሊቋቋሙት አልቻሉ። ከአፉ የሚወጣው የሰማያዊ እውቀት እጅግ ብዙና ታላቅ ስለሆነ ሁሉም ለሃይማኖት የታዘዙ ሆኑ ይላል። እነ ዕዝራ ቀኑን ሙሉ ቅዱስ ቃሉን ያስተምሩ ነበር። ጳውሎስ ቀኑን ሙሉ ሌሊትም ጭምር ያስተምር ነበር። ለ2 ወር ያለ ማቋረጥ አንድ ቦታ እንዲያውም ለ2 ዓመት በየቀኑ ያስተምር ነበር። ኢሮፕን ገለበጠው፣ በትምህርቱ ገለበጠው። ስለዚህ ብሉይ ኪዳንን በማብራራት የክርስቶስ የማዳን ሥራ በመግለጥ ወንጌልን በሚሰብኩ ሀገሮችና ሕዝቦች ሁሉ ብርሃን እየጨመረ ይመጣል። ከተማችን ጥሩ ማሳያ ነች በእውነት። እና ማታ ስትሄዱ ድምቅ ፍክት ትብላለች፣ ግን ዳር ስትሄዱ ደግሞ ጨለማ ታገኛላችሁ። የጨለማው ብርታት ለካ የብርሃን ማነስ ነው፣ ኃይል ኖሮት አይደለም። እና እንዴት ውበትን ይጨምራል አልኩ ብርሃን። ይህ ሁሉ ክርስቲያን የተሰጠውን የወንጌል ብርሃን ቢያበራ በአጭር ጊዜ ከተማችን ትደምቃለች። በውስጣችን የተቀመጠውን የወንጌል ብርሃን እንድናበራው ኢየሱስ ይርዳል። ወገኖች ለራሳችን አፍነን ልንይዘው አይገባም። ወንጌል ያልሰሙ ብዙ ናቸው። ባገኘነው አጋጣሚ ሁሉ ለምድር ተስፋዋ የክርስቶስ ወንጌል ነውና እነ እስጢፋኖስ እንደሰበኩ፣ እነ ፊልጶስ ሐዋርያት እንደሰበኩ የዓለም ብርሃን ናችሁ እንደተባለ ብርሃን የሆነውን ኢየሱስ ካልሰሙ እንዴት ይድናሉ? ስለዚህ በውስጣችን ያለው በጣም ብርቱ ምስጢር ነው። በተራራ ላይ ያለች ከተማ እንደማትቀየር እንደማትሰወር መሰወር አንችልም። ወገኖች ሆይ ሕይወት ለዋጭ ደቀ መዝሙር፣ ተጽዕኖ አምጪ ደቀ መዝሙር ማን ነው? እንደ ጨው እግዚአብሔር በሰየመው ስፍራ የጣዕም ምክንያት ሲሆን ነው። እግዚአብሔር ባስቀመጠው ቦታ ክፉን ከልካይ ሲሆን ነው። እንደ ብርሃንስ የእውቀቱን ሽታ በሁሉ ቦታ እየዞረ የሚያሸት ነው። ስለዚህ ነው ጳውሎስ በሁሉ ቦታ እየዞርን የክርስቶስን የእውቀት ሽታ እንገልጣለን። ለዚህ የሚበቃ ማን ነው? ሳንቀላቅል ሳንሸቅጥ የሕይወት ቃል ስለተናገርን ነው። አንድ ጳውሎስ ኢሮፕን ይቀይራልን? ከተመቸው እንዲህ ነው ብርሃን። የእግዚአብሔር ብርሃን እስከ ምድር ዳር ነው ይላል። ስለዚህ ለሐዋርያቱ በተራራ ላይ የሚነግራቸው ይህን ነው። የተፈጠርከው የምትኖረውም ዳግም የተወለድከውም እንደ ጨውና እንደ ብርሃን እንድትሆን ነው። ጨለማው አያስፈራችሁ፣ ተግዳሮቱ አያስቸግራችሁ። ጨውና ብርሃን መሆንን ካወቅ ማንም አይቋቋምህም በሚል ነው። ወገኖች ሆይ ምን ያህል ታላቅ ለዚች ምድር ውድና አስፈላጊ እንደሆንን ልነግራችሁ ፈልጋለሁ። ማንም ታናሽነትን አይናቃው እንደተባለ
በክርስቶስ የተፈጠርክበት ማንነት ለዚች ምድር ብቸኛ ተስፋ ነው። ብዙዎች ሲያለቅሱ ታያለህ፣ መድኃኒቱ አንተ ጋር አለ። እና ለብዙዎች መጽናናትና እንባን የማበስ ምክንያት እንድንሆን እግዚአብሔር ለአዳም ልጅ ያስቀመጠው አንቺን ነው፣ አንተን ነው ወገኑ። ከቤተ መንግስት አይመጣም መፍትሄ፣ ከተባበሩት መንግስታት አይመጣም። እና ልቡ ለተሰበረውና እንባው ለበዛ እንደ ራሔል ለቅሶ መራራ ለሆነው ሕዝብ ብቸኛ ተስፋ እኔና እናንተ ነን። የማይወሰድ ደስታ ምንጭ አድርጎናል። እኔ ሰላሜን እሰጣችኋለሁ እንዳለው፣ እናንተ ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ እንዳለ ዛሬ የእረፍት ምክንያት እግዚአብሔር ያርገን። መልእክቱ አንድ ነው። እንደ ጨውና እንደ ብርሃን የደስታ ምክንያት ሁኑ። እንደ ጨውና እንደ ብርሃን ፍርድን የምታዘገዩ ሁኑ። እንደ ብርሃን ዕውቀት ገላጩ ሁኑ ነው የዛሬው መልእክት። በክርስቶስ እንደተፈጠርን ጨውና ብርሃን ያርገን። እንጸልያለን።